እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ አንድ አስደናቂ እንስሳ በዝርዝር እንነጋገራለን። ይህ እንስሳ ጋሪያል ይባላል። በዓለም ላይ ካሉ በጣም አደገኛ ስጋት ውስጥ ካሉ እንስሳት አንዱ ነው። ጋሪያል ረጅም ጠባብ አፍ ያለው፣ በዋናነት አሳ የሚበላ አዞ መሰል እንስሳ ነው። በህንድ እና በኔፓል ወንዞች ውስጥ ብቻ ይገኛል። በቅርቡ የእነሱ ቁጥር በከፍተኛ ሁኔታ ቀንሷል። በዚህ ቪዲዮ ውስጥ ስለ ታሪካቸው፣ ህይወታቸው፣ ችግሮቻቸው እና እንዴት ማዳን እንደሚቻል በዝርዝር እንመለከታለን። ጋሪያል ከተለመዱት አዞዎች በጣም የተለየ ነው። ወንዶቹ ከ5 እስከ 6 ሜትር ርዝመት እና 250 ኪሎ ግራም ሊደርሱ ይችላሉ። ዋና ባህሪያቸው በጣም ጠባብና ረዥም አፍ ነው። ይህ አፍ ለአሳ ማጥመድ ተስማሚ ነው። በአፍ ጫፍ ላይ ያለው ቡቃያ በወንዶች ላይ ብቻ ይታያል። ይህ ለድምፅ ማጉላትና ለመራባት ይረዳል። ጥርሶቻቸው ብዙ ናቸው፣ እስከ 110፣ ግን ትልልቅ አይደሉም። ዝግመተ ለውጥ ጋሪያል ከሌሎች አዞዎች ጋር በቅርብ ዝምድና ያለው አይደለም። የተለየ ቤተሰብ አላቸው። ጋሪያል በትላልቅ ወንዞች ውስጥ በተለይ በጋንግስ፣ ቻምባል እና ናራያኒ ወንዞች ይኖራል። ውሃው ግልጽ እና ጥልቅ መሆን አለበት። በዋናነት ውሃ ውስጥ ይኖራል። ፀሐይ ለማግኘት ብቻ ወደ ዳርቻ ይወጣል። በዋናነት አሳ ይበላሉ። ረዥም አፎች አሳን በፍጥነት ለመያዝ ይረዳል። አንዳንድ ትናንሽ እንስሳትም ይበላሉ። በየዓመቱ ሴቶች ከ30 እስከ 60 እንቁላሎች ይጥላሉ። እንቁላሎቹን በአሸዋ ውስጥ ይቀብራሉ። ከ70 እስከ 90 ቀናት በኋላ ሕፃናቱ ይወጣሉ። እናትየዋም ሕፃናቱን ለጥቂት ጊዜ ትጠብቃለች። ጋሪያል በአይዩሲኤን በበጣም አደገኛ ስጋት ውስጥ ወይም ክሪቲካሊ ኢንዴንጀር ተመዝግቧል። ቁጥራቸው ከ10,000 በላይ ወደ መቶዎች ቀንሷል። ዋና ስጋቶች: የመኖሪያ መጥፋት፣ ሰዎች ወንዞችን በግድብ በአሸዋ ማውጣት እና በግብርና ይጎዳሉ። ከመጠን በላይ አሳ ማጥመድ ምግባቸውን ያጠፋል። ብክለትና አደን ጥበቃ በህንድ እና በኔፓል የጥበቃ ፕሮጀክቶች አሉ። እንቁላሎችን በመያዝ እና ሕፃናትን በማሳደግ ቁጥራቸውን ለመጨመር ይሞክራሉ። እናንተም በዚህ ጥበቃ ሊሳተፉ ትችላላችሁ። ጋሪያል ለወንዞቻችን ጤና ምልክት ነው። እነሱም ማዳን ማለት መላውን ስነ ምህዳር ማዳን ነው። ስለዚህ ጥበቃ ድርጅቶችን ይደግፉ። ይህ ቪዲዮ ከተመቸው ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።